ኛው ደግሞ በጥያቄ መልክ ያነሳ ነው ሌላ ርዕስ አድርገን የወሰድነው እንዴት እንጸልይ የሚል ነው። ትልቅ ክፍል ነው፣ ሰፊ ሀሳብ ነው። እንዴት ነው ጸሎትን የምንጸልየው? ጸሎትን ማን ያጸልይ አይተናል፣ ማን ይጸልይ አይተናል። እሺ እንዴት እንጸልይ ጸሎትን የሚለው በጣም ሰፊ እኔም መጨረስ ማልችለው ሀሳብ ነው። ይሄ ግን አንዳንድ ነገሮችን ብቻ በማንሳት ወደ ቀጣዩ ማለፍ ፈልጋለሁ። ሰፊ ነው። እንዴት እንጸልይ መጽሐፍ ቅዱስ ብዙ አይነት ሀሳቦች ብዙ ሰፊ ሀሳቦችን ያነሳል። ዋና ዋናዎችን ብቻ እኔ ዋና ብዬ ያልኳቸውን ብቻ ለጠቃቅሼ ማለፍ ፈልጋለሁ። የመጀመሪያ በእምነት እንጸልይ። በእምነት ምን ማለት ነው? መጽሐፍ ቅዱስ ሲናገር ማቴዎስ 21:22 ላይ አምኖም በጸሎት የምትለምኑትን አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። ምን ማለት ነው ማመን? እምነትና ጸሎት ባለፈው የአንድ ሳንቲም ሁለት ገጽታዎች ናቸው ብያቸዋለሁ። ታዲያ እምነት ማለት ምን ማለት ነው? ማመን ማለት እንዲሆን የምንፈልገውን ጉዳይ የምንጸልየውን ጸሎት ርዕስ ጉዳይ በእግዚአብሔር አይን ማየት ነው። የሚሰራው እሱ ነው፣ የሚችለው እሱ ነው። የኔ መናገር ብቻ ነው። እሱ አይን ውስጥ ሆኜ በሱ ችሎታ ውስጥ ሆኜ ጉዳዩን ማየት ማለት ነው ማመን ማለት። እግዚአብሔር ሁሉ እንደሚችል እናምናለን። በሁሉ ስፍራ አለ፣ ሁሉን ያውቃል። ስለዚህ ይህ ነገር በእግዚአብሔር ፊት ቀላል ነው ብለን ብዙ ጊዜ እንሰብካለን እናወራለን። ይሄን እኛ ሳይሆን በፊት በእግዚአብሔር አይን ይሄ ቀላል ነው ብሎ ማየት የሚችለው እኔ አይደለም እሱ ነው የሚሰራው ብሎ መያዝ ማመን ማለት ነው። የሚሆነው እንዲሆን የሚፈልገው ጉዳይ ይህ ተራራ ከዚህ ተነቅሎ እንዴት ከፈለኩኝ ተራራውን ነቅሎ የሚወስደው ማን ነው? በእግዚአብሔር አይን ምንድነው? እቺ እንደ ጣት ብድግ እንደማድረግ። ስለዚህ እኔ በጣት እንደማነሳ እግዚአብሔር ይህን ተራራ በጣት ብድግ አድርጎ ወደ ፈለገበት መውሰድ እንደሚችል ማመን ነው። እምነት ማለት እንደዚህ ነው። ምንም ነገር እንዲሆን ምንም ነገር ማድረግ የሚችለው የእግዚአብሔር እጅ ነው። እኔ በእግዚአብሔር አይን አይቼ እንዲሆን የሚፈልገውን ጉዳይ እንዲያደርግልኝ እግዚአብሔር መጠየቅ ማለት ነው። እመኑ የሚለው ይሄ ነው። እመኑ ይሄ በእግዚአብሔር አይን ቀላል እንደሆነ እመኑ። እወቁ ይሄ በእግዚአብሔር አይን ቀላል እንደሆነ ምንም እንዳይደለ። ተራራን ማንሳት በእግዚአብሔር ፊት ቀላል ነው። ጨለማን ማብራት በእግዚአብሔር ፊት ቀላል ነው። በክፋት የተያዙ ግዛት እንኳን ነፃ ለማድረግ በእግዚአብሔር አይን ቀላል ነው ብሎ ማመን ነው። ያዕቆብ 5:15 ላይ እንደገና የእምነት የአማኝ በእምነት የሚጸልየው የአማኝ ጸሎት ድውየውን ያነሳል፣ ኃጢአት ሰርቶ እንደሆነ ይሰረይለታል። የአማኝ ጸሎት በእምነት የሚጸልየው ጸሎት በያዕቆብ 5:15 ላይ የሚጸልየው ጸሎት ድውየውን ይፈውሳል። ኃጢአት ሰርቶ እንደሆነ ከሱ ጸሎት የተነሳ ኃጢአቱ ይሰረይለታል። ማነው የሚያሰረየው? ስርየት የሚሰጠው እግዚአብሔር ነው። ስለዚህ በእግዚአብሔር አይን ውስጥ ሆኜ ይሄ ሽባ የሆነው ዲዳ የሆነው የሞተ አካል እንደምነሳ እግዚአብሔር ሊያነሳ እንደሚችል በእግዚአብሔር አይን ማመን ነው። በእግዚአብሔር ኃይል ማመን ነው። ሁለተኛ በእርሱ በመኖር እኔ እናንተ በእኔ ብትኖሩ ቃሎቼም በእናንተ ውስጥ ቢኖር ዮሐንስ 15:7 ላይ እኔ በእናንተ ቢኖር ቃሎቼም በእናንተ ቢኖሩ የምትለምኑትን ሁሉ ይሆንላችኋል። የእሱ በእኛ ውስጥ መኖር፣ በመፈራቱ መኖር፣ በመለኮት ኃይሉ መኖር፣ በተገባ ክብሩ መኖር በእኔ ውስጥ ሁሉን የሚያውቅ አምላክ ግዙፍ ሁሉን የሚችል ትልቅ እግዚአብሔር በእኔ ውስጥ መኖር እንድሎ ደግሞ ምንድነው ማድረግ ያለብን? ቃሎቹን መቀበል፣ መታዘዝ፣ ያለኝን ማድረግ፣ ደስ የሚያሰኘውን ማድረግ፣ እሱን ደስ የሚያሰኝ እሱን ሊያከብር የሚችል ሀሳብ ማድረግ፣ እሱ ሊከብር የሚችሉ ጉዳዮችን ብቻ ማድረግ፣ እሱ ደስ ሊሰኝበት የሚችለውን ነገር ብቻ ማድረግ፣ የሱን የልቡን ትርታ አውቆ ማገልገል፣ እሱ የምፈልገው። ስለዚህ እኔ በእናንተ ብኖር ይላል ጌታ፣ እኔ በእናንተ ብኖር ቦታ ከሰጣችሁኝ፣ ስፍራ በእናንተ ውስጥ ካለኝ፣ እኔ በእናንተ ውስጥ ቦታ ካገኘው የምትለምኑትን ሁሉ ይደረግላችኋል። ቃሎቼ በእናንተ ብኖር ቢያፈራ ፍሬ ቢያፈራ ብዙ ፍሬ ቢያፈራ ቦታ ብኖር ቤታችሁ ላይ ብገባ ሳሎናችሁን ጓዳችሁን ብትሰጡኝ የልባችሁን ሰገነት ለእኔ ብትፈቅዱ የምትፈልጉትን ሁሉ እኔ አደርግላችኋለሁ። የእግዚአብሔር ሐሳብ ነው።
እግዚአብሔር ስም የተባረከ ይሁን። ደስ የሚል ቃል ነው። ደስ የሚል ተስፋ ቃል። ይህ ትልቅ እግዚአብሔር ሰማይና ምድርን የሞላ እግዚአብሔር በእኛ ውስጥ መሆን ይፈልጋል። በእኛ ውስጥ ቦታ ይፈልጋል። በእኛ ውስጥ ቦታ ካገኘ ደግሞ ምንድነው የሚፈልገው የሚለው የምትለምኑትን ሁሉ አደርግላችኋለሁ። ዮሐንስ 5:15-7 ይህን ሀሳብ ነው የሚያረጋግጥልን። እኔ በእናንተ ከኖርኩ እኔ የነገርኳቸው ቃሎች በእናንተ ውስጥ ቢኖሩ የምትፈልጉትን ሁሉ ለምኑ። የምትፈልጉትን ይላል። የምትወዱትን ሁሉ ለምኑ ይሆንላችኋል። የምትሹትን ሁሉ ለምኑ ይሆንላችኋል፣ ይሳካላችኋል። በጌታ በኢየሱስ ክርስቶስ ስም ይህ ቃል እውነት በእኛ ልብ ውስጥ እንዲፈጸም የእግዚአብሔር መልካም ፈቃድ ይሁን። በጌታ በኢየሱስ ክርስቶስ ስም በሚሰሙኝ ሰዎች ሕይወት ውስጥ ይህ የእግዚአብሔር ክቡር ቃል በልባችሁ ውስጥ ይኖር። ከዚያ በመነሳት ደግሞ የምትለምኑት ሁሉ ያርግላችሁ። ጌታ ኢየሱስ ክርስቶስ እኔ በእናንተ ካለው ቃሎቼም በእናንተ ካለ የምትለምኑትን ሁሉ ታገኛላችሁ፣ የምትወዱትን ሁሉ ይሰጣችኋል። ሌላኛው ደግሞ እንዴት እንጸልይ በሚለው ሳይታክቱ ሳይሰለቹ በጉጉት 107 ላይ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያውን አንኳኩ ይከፈትላችኋል። ለሚለምን ይሰጣል፣ የሚፈልገውም ያገኛል፣ መዝጊያውን ለሚያንኳኩ ይከፈትለታል። ስለዚህ ኮንቲኒቲ ይፈልጋል። ሉቃስ 18:1 ላይ ስለዛች ሴት ሳይታክቱ ስለምጸልዩ ሴት አንድ ሀሳብ ያነሳል።